ታውቃለህ አንዲት ሴት አንተን ለማወቅ 3 ሰከንድ ብቻ ነው የሚፈጅባት። ገና አፍህን ሳትከፍ ሰላም ሳትላት ማን እንደሆንክ ወስናል። ሀብታም ነህ ወይስ ድሃ? በራስህ ትተማመናለህ ወይስ ትፈራለህ? እስኪ እውነቱን እንነጋገር። ብዙ ጊዜ ብቻህን ስትሆን ቆንጆ ካልሆንኩ ውድ ልብስ ካልገዛሁ ሴቶች አያዩኝም ብለህ ታስባለህ? ምናልባት አንድ ቦታ ሄደህ ምርጥ ልብስ ለብሰህ ግን ማንም ትኩረት ሳይሰጥ ቀርቶ ያውቃል። ምንድነው የጎደለኝ ብለህ ትጠይቃለህ። የሚጎድልህ ልብስ አይደለም፣ የሚጎድልህ ያ የውስጥ ማንነት ግሎ አፕ ስላላረገ ነው። ሴቶች ደግሞ ይህንን ቫይቭ ከሩቅ ያነቡታል። ችግሩ ብር አይደለም፣ አቅጣጫ ነው። ታዲያ መፍትሄው ምንድነው? መፍትሄው ራስን መቀየር ሳይሆን ራስን አፕግሬድ ማድረግ ነው። አሁን የምነግርህ 5 ነጥቦች ዝም ብለው የውበት ምክሮች አይደሉም። እነዚህ የወንድነትን ግርማ የሚገነቡ የድል ቁልፎች ናቸው። ከቀላል ነገር እንጀምርና ወደ ዋናው ሚስጥር እንሄዳለን። ተዘጋጅተሃል? ዳይ ወደ አንደኛው ነጥብ እንለፍ። አንደኛው አቋምህ ነው። ስትራመድ መሬት የምታይ ከሆነ ትካሻኩም ትርትር ካለ ለዓለም የምትናገረው እኔ ደካማ ነኝ የሚል ነው። ቀና በል፣ ደረትህን ነፋ አድርግ። ሴቶች መጀመሪያ የሚያዩት ቁመትህን ሳይሆን በሰውነትህ የምታሳየውን በራስ መተማመን ነው። ሁለተኛው ነጥብ ንጽህናና አጠቃላይ አያያዝህ ነው። ብዙዎቻችሁ እንደምታስቡት ሴቶች ለመሳብ የግድ ውድ ሽቶ መርጨት አያስፈልጋችሁ። ነገር ግን ንጹህ ወንድ መሆን ግዴታችሁ ነው። ጥፍርህ ተቆርጧል፣ ጺምህ ተስተካክሏል ወይ ዝም ብሎ በበቀለበት በስቷል? እመነኝ፣ አንዲት ሴት አንተን ስታይ የምትሳበው ነገር አለ። ይሄ ወንድ የራሱን ንጽህና መጠበቅ ካልቻለ እንዴት ህይወቱንና እኔን ሊመራ ይችላል ብለው ይጠይቃሉ። ንጽህና ለሴቶች የዲሲፕሊን መለኪያ ነው። መዓዛ ካንተ ቀድሞ ማንነትህን ይናገራል። ስለዚህ ራስህን ጠብቅ። ሶስተኛው ነጥብ የጫማ ምርጫ። አይገርምህ? በጣም ብዙ ወንዶች ትኩረት የማይሰጡት ግን ሴቶች መጀመሪያ ከሚያዩአቸው ነገሮች አንዱ ጫማህ ነው። ይህ ዘ ሹ ቲዮሪ ይባላል። ጫማ ስላንተ ብዙ ይናገራል። ቆሻሻ፣ ያረጀ ወይም ያልተወለወለ ጫማ ካደረግ ሴቶች የሚረዱት መልእክቱ አንድ ነው። ይሄ ወንድ ለዝርዝር ነገሮች ትኩረት አይሰጥም የሚል ነው። በጣም ውድ ጫማ መሆን የለበትም፣ ነገር ግን ንጹህና የተጠበቀ መሆን አለበት። ጫማውን መያዝ የማይችል ወንድ ህይወቱም ዝርክርክ እንደሆነ ነው የሚቆጥሩት። አንተ ግን ከዛ ተለይተህ መታየት አለብህ። ከስር ጀምሮ እስከ ላይ የተሟላ ማንነት እንዳለህ የምታሳየው ለጫማ በምትሰጠው ጥንቃቄ ነው። አራተኛው እና ምናልባትም በጣም ኃይለኛው ነጥብ የአይን ንክኪ ወይም አይ ኮንታክት። ከሴት ጋር ስታወራ አይኗን ቀጥ ብለህ ማየት ትችላለህን? ወይስ አይንህ ይርበደበዳል? ብዙ ወንዶች ልክ ሴት ልጅ አይናቸውን ስታያቸው ወዲያውኑ አይናቸውን ወደ መሬት ይሰርቃሉ። ይህ ትልቅ ድክመት ነው። አይንህን የምትሸሽ ከሆነ የሆነ የምትደብቀው ነገር እንዳለ ወይም በራስ እንደማትተማመን ነው የምታሳየው። እውነተኛ ወንድ አይኑ አይዋሽም። ስታወራት በረጋ መንፈስ አይኗን ተመልከት። ይህ አግሬሲቭ መሆን ሳይሆን አይ አም ሂር ኤንድ አይ አም ኮንፊደንት የሚል መልእክት ነው። ይህን ስታደርግ ያንተን ጥንካሬና ወንድነት ያለምንም ቃል ትገልጻለህ። አምስተኛና ከሁሉም በላይ ደግሞ ዋናው ነገር ይሄ ነው። ፐርፐዝ ወይም ዓላማ። ብዙ ወንዶች ሴቶች ብር ብቻ ነው የሚፈልጉት ብለው ያስባሉ፣ ግን እውነቱ ሌላ ነው። አንዲት አስተዋይ ሴት መጀመሪያ የምታየው የኪስህን ብር ሳይሆን ይሄ ወንድ ነገ የት ይደርሳል የሚለውን ነው። ያለህበት ቦታ ሳይሆን የምትሄድበት ቦታ ነው የሚማርከው። ጠንክሬ የምትሰራ ዲሲፕሊን ያለህና ለራስ ትልቅ ግብ ያለህ ወንድ ከሆንክ ያ ያንተ ናቹራል ግሎ አፕ። ወንድነትህ የሚመነጨው ከምትለብሰው ልብስ ሳይሆን ለዓላማህ ካለህ ጽናት ነው። ዓላማ ያለው ወንድ ደግሞ ማንንም አይለምንም፣ ዓለም ራሷ ትከተለዋለች። ወንድሜ ግሎ አፕ ማለት ፊትህን መታጠብ ብቻ አይደለም። ግሎ አፕ ማለት አእምሮህን መቀየር፣ ኪስህን መሙላት እንዲሁም በራስ መተማመንን መገንባት ነው። ሴቶች እንዲያዩ አትለምን፣ እነሱ እንዲያዩ የሚያስገድድ ማንነት ፍጠር። አንተ ለትልቅ ነገር ነው የተፈጠርከው። ንጉስ ነህ። ዛሬውኑ ስራ ጀምር። ይሄ ቪዲዮ ከተመቸህ ላይክ አድርገው። አንተ ላይ ሴቶች መጀመሪያ ምን የሚያዩ ይመስልሃል? ኮሜንት ላይ ንገረኝ። ለተጨማሪ ሰልፍ ኢምፕሩቭመንት ቪዲዮዎች ሰብስክራይብ አድርግ። በሚቀጥለው እስከምንገናኝ መልካም ጊዜ።